እቺ ልጅ ገና እርጉዝ ናት ገና አልወለደችም ገና ልጅ በሆዷ ጽንስ ይዛለች ሁሉ ጊዜ የምታደርገው ሴትዮ ምንድነው የሰውን ትዳር መበተን ጽንስ ማራገፍ ነው ስራው ያዘችው የለኝም ሌላ ቶፒክ ሚሚዬ ሌላ ቶፒክ የለኝም ንግስት እርጉዝ ናት አይደለ ጋይስ ለምንድነው እርጉዝ ላይ ሲኮን ስትረስ ለምንድነው የሚጨምሩባቸው እርጉዝ ሴት እኮ ስትሆኑ እርግዝናችሁን እቺ ልጅ ደብቃ አሁን በእርግጠኝነት ወይ 8 ወር ወይ 9 ወር ሆና ነው ያወጣችሁ ምክንያቱም የኛ ያበሻ ምላስ እንጨት ያደርቃል ብረት ያቀልጣል የታወቀ ነው ስለዚህ እስከ 8 ወር ድረስ ደብቃ ነው አሁን አይ ቲንክ ልትወልዱ ምናምን ስል ይወጣችሁ አስቡት እንግዲህ ማለት ነው ሰው እርጉዝ ሲሆን ልጁ ወልዶ በሰላም ተገላግሎ ነው ከዛ በኋላ ሀሜቱንም ማማት ያለባችሁ እቺ ግን ፊንገር በነገራችን ላይ ዛሬ ስለ ሰዎች ስለተለያዩ አይደለም ለመራኝ ማለት እኔ አላረገው እንደዚህ ነገር ግን እንደዚህ አይነት ሴት ናት ያቹ የዚህን ያኔ መጨከር ነው እንትኑ ቢኖረኝ ነው መጨከር ምናምን ከዛ ጋር የተገናኘ አይደለም ነው የተገናኘ አይደለም እኔ ተመሳሳይ ነገር እንዲኖር ነው የምፈልገው አንድ ሌባ ካለ የዘረፈውን ንብረትና ዕቃ መመለስ አለበት ከዛ እልፍ ሲል ደግሞ ምንድነው ማድረግ ያለበት ወደ ህግ ወስዶ ማስቀጣት እንጂ ለዚህ ሁላ ለዛ ነው እኔም እያለቀስኩኝ የዛ ሰዓት ልጅቷን በተቻለኝ አቅም ለመርዳት የፈለኩት እንጂ እውነታው ይሄ ምክንያቱም የተሰራው ነገር ስለደበረኝ ስላስጠላኝ ምክንያቱም ስላወቅኩኝ ታው ብዬ ተናግሬያለሁ እንደዚህ አይነት ነገር ውስጥ ስቶፕ ታው አይሆንም ይሄ መጥፎ ነገር ነው አንደኛው ትልቁ ችግር ነው ያንን ቤትም ለቅቄ ልወጣ ያደረገኝ ለዛ ወደ ቤት የመጣሁት ከዛ በኋላ 2 ወር አልተነጋገርንም በዚህ ምክንያት ማለት ነው 3 ወር አልተነጋገርንም የመጨረሻም የተነጋገርነው በዚህ ጉዳይ ነው ከገባችሁ በሰው ላይ ሲደረግ እንደዚህ አይነት ነገር ደስ የሚላችሁ ለራሳችሁ ያሰጋችኋል ወደፊቱ ለእናንተ ራሱ ያሰጋችኋል ምክንያቱም እንደዚህ አይነት ሰዎች ጥሩች አይደሉም መጥፎች ናቸው ያ ይሄንን አውቃለሁ ይሄንን እችላለሁ ይሄንን ማድረግ እችላለሁ ተብሎ ሰዎች ላይ እንደዚህ አይነት ነገር ማድረግ ብዙ መስዋዕት ያስከፍላል ግን እየተከፈለ የሚገርማችሁ ነገር ደግሞ በዚህ በኩል እንደዚህ ቢያደርጉ አንዳንድ ሰዎች ቤታቸው ውስጥ ደግሞ እየተሰቃዩ የሚኖሩት እነሱ ናቸው የሚገርማችሁ ብዙም አትቆጩ ማለት በዚህ ነገር ላይ እኔ አሁን ለምሳሌ ተበደልኩ ወይ እንዲሆን ስለ አንዳንዴ እኔ አልተበደልኩም እያየሁ ነው ሁሉ at the end of the day የፈለጋችሁ ቆማችሁ ብታንኳኩ ያንኳኳችሁ ኖራችሁ ያንኳኳችሁ ትሞታላችሁ እንጂ እኛ በሩስ ላትገቡ ትችላላችሁ በሚያሳዝን ሁኔታ እኛ ነገሩ ማስፋፋት አንፈልግም ነው በቃ እዛው ባዲ ኢነርጂያችሁ እዛው me personally I am too busy to be honest ወደዳችሁ አልወደዳችሁም 2 ሳምንት 1 ሳምንት የጠፋሁት እኔ personally ስራ ትምህርት የቤቱ ስራ አለ ፋሚሊ አለ ለየትኛው ጊዜ ነው ከሚያራግቡት ሰው ጋር ወጣ ገባ የሚለው ከናቴ ጋር በመጨረሻው በህግ ጨርሳለሁ ዳሴት አለቀ ከዛ በኋላ ግን ያላችሁ ሰዎች ግን ይሄ መጥፎ ነገር የምታራግቡ ሰዎች ግን እውነት እኛ አንፈልግም እንደዚህ ነገር ይሄ መመላለስ ይሄ ሰጣ ገባ ውስጥ ከገዛ እናትሽ ጋር ቢሆን ሰጣ ገባ ውስጥ መግባት አንፈልግም እኛ እሷ ቢዝነስ ሰራብን አስባይናል ሰድባንም ለብር ብላም እኛን ስማችንን ብታጠፋም እኛ ግን በመናገኘው በመንካስበት መንገድ በህግ እንሄዳለን ገባሽ ግን እኛ በብር መንገድ ይሄ ቢዝነስ ለመስራት እንደዚህ መሰዳደብ አንፈልግም በቃ ቤተሰብ የመሰረትን ሰዎች ነን ቤተሰብን መሰረትም አንመሰረትም ማንነታችን እንደዛ አይደለም እኛ ከሰው ጋር መመላለስ ይሄ ለብር ብሎ ለሾርት ከት እንደዚህ አይነት ህይወት እኛ መኖር አንፈልግም እንደ በፊታችን በራሳችን ዛም ላይ እየተንቀሳቀስን ፍሎጋችንም እየሰራን ምን ሰራው ነገር እየሰራን መኖር ነው የምፈልገውና እባካችሁ ተውን እባካችሁ ሳም ላይክ ተውን ከፈለጋችሁ ካልፈለጋችሁ ደግሞ አትተውን at the end of the day እኔ ስለናንተ ምንም መጥፎ ነገር ስለሚያወሩ ሰዎች ምንም ኬርለስ ነኝ በጣም ከምነግራችሁ በላይ ኬርለስ ነኝ ላይክ ለደቂቃም አላሰባችሁም ምናልባት ቲክቶክ ላይ ስክሮል ሳረግ ላገኛቸው እችላለሁ እንጂ ከዛ በኋላ ግን በቃ የሉም ገባባ ላይ ከሌ እንደዚህ ያለ ከሌ እንደዚህ ያለ ከሌ እንደዚህ ያለ ላለው በቃ ዳስር እንጂ we are too busy ያ ኮሜንት ላይም በኢንስታግራም ላይ ብዙ ይጽፋል በማንጠፍተን ስለነበረ ያው ተለያይተን ሳይሆን ሰው አይደለም የሚለያየን በራሳችን ኬዝ ልንለያይ እንችላለን ካልተግባባን ካልተስማማን እንጂ
ሚዲያ ላይ ወጥቶ ሰው ስላወራ የአንቺ እናትን ብትሳደብ 7 ዓመቱ ሙሉ ተሳደበች፣ 7 ዓመቱ ሙሉ ለማለያየት ሞከረች። የእሱ አይደለም ሊያየን የሚችለው ገባሽ? እና እናንተ እንደጠበቃችሁ ተለያይተን ምናምን ሳይሆን በደጉም አስቦት ይሆናል፣ በክፋት የሚያስቡትም ሰዎች አሉ። እውነትም እንድንለያይ የሚፈልግ ሰው አለ። እውነትም ደግሞ እንዳንለያይ ጠንክሩ፣ እናንተ ፈተናችሁን እንደምንም እለፉት፣ ለበጎ ነው ተዉት ምናምን የሚሉም አሉ። እና እዚህ ጋር እኛ በጣም ቤት እየለቀቅን ነበር፣ በጣም ቢዚ ነበርን። በዚህ ጋር ይሄ ነገር ተፈጠረ። እኔም ይሄን ቪዲዮ ወጥቼ ሲሰራ የባለፈውን ቪዲዮ ተገድጄ ነው እንጂ በፈቃደኝነት አይደለም። ይሄ በፍላጎት ብሎ ለቢዝነስ ተብሎ አይደለም። ተሰደብኩ ድጋሚ፣ አሁንም የሚቆም ነገር አይደለም። መጣው ቪዲዮ ሰራው፣ ድጋሚ ግን ሌላ ድራማ ተሰራብኝ። ገባችሁ? እዚህ ጋር የማይሆን ነገር። ይሄ ደግሞ የተሰራው ስራ ደግሞ ድጋሚ በቃ መጥራት አልፈልግም፣ ማውራትም ስለማልፈልግ በጣም ከአይምሮ በላይ ነው። በጣም የብልግና መጨረሻ ነው። ልጆቹም አሉ። ለወደፊት ምን እንደሚፈጠር ፈጣሪ ነው የሚያውቀው። ይሄን ነገር እኛ አንፈልገውም እና በህግ ነው። አሁንም ስም ማጥፋት ነው የተካሄደብኝ፣ በህግ ነው እሱንም የምጨርሰው። ፐርሰናሊ አም ቱ ቢዚ ቱ ቢ ሆነስት። ወደዳችሁም አልወደዳችሁም 2 ሳምንት 1 ሳምንት የጠፋሁት እኔ ፐርሰናሊ ስራ፣ ትምህርት፣ የቤቱ ስራ አለ፣ ፋሚሊ አለ። ለየትኛው ጊዜ ነው ከሚያራግቡት ሰው ጋር ወጣ ገባ የሚለው? ከእናቴ ጋር በምጨርሰው በህግ ጨርሳለሁ። ዳሴት አለቀ። ከዛ በኋላ ግን ያላችሁ ሰዎች ግን ይሄ መጥፎ ነገር የምታራግቡ ሰዎች ግን እውነት እኛ አንፈልግም እንደዚህ አይነት ነገር። ይሄ መመላለስ፣ ይሄ ሰጣ ገባ ውስጥ ከገዛ እናትሽ ጋር ቢሆን ሰጣ ገባ ውስጥ መግባት አንፈልግም። እኛ እሷ ቢዝነስ ሰራብን አስባ ይሆናል ሰድባንም ለብር ብላም እኛን ስማችንን ብታጠፋም እኛ ግን በምናገኘው በምንካስበት መንገድ በህግ እንሄዳለን። ገባሽ? ግን እኛ በብር መንገድ ይሄ ቢዝነስ ለመስራት እንደዚህ መሰዳደብ አንፈልግም። ቤተሰብ የመሰረትን ሰዎች ነን። ቤተሰብን መሰረትም አልመሰረትንም ማንነታችን እንደዛ አይደለም። እኛ ከሰው ጋር መመላለስ ይሄ ለብር ብሎ ለሾርት ከት እንደዚህ አይነት ህይወት እኛ መኖር አንፈልግም። እንደ በፊታችን በራሳችን ዛም ላይ እየተንቀሳቀስን ፍሎጋችንም እየሰራን ምንሰራውን ነገር እየሰራን መኖር ነው የምንፈልገው እና እባካችሁ ተውን። እባካችሁ ሳም ላይክ ተውን። ከፈለጋችሁ ካልፈለጋችሁን ደግሞ አትተውን። አዴንት ደዴ እኔ ስለእናንተ ምንም መጥፎ ነገር ስለሚያወሩ ሰዎች ምንም ኬርለስ ነኝ። በጣም ከምነግራችሁ